ቃልዳንን ጠብቁ። ይሄ በትክክል ቃልዳንሽን ጠብቁ። እግዚአብሔር የሰው ሰዎችን ቃልዳን እንድጠብቁ ይፈልጋል። ክብር ለናዝሬቱ ለኢየሱስ ይሁን። እግዚአብሔር ለሰው ቃልዳን ሲገባ የመጀመሪያው ሁኔታ በምንም አይነት ሁኔታ አንድ አይነት ወይም የሚፈጸም አይመስልም። ነገር ግን እግዚአብሔር ቃልዳንን የሚፈጽም አምላክ። እስቲ እግዚአብሔር ቃልዳንን የሚፈጽም አምላክ። እግዚአብሔር ቃልዳንን የሚፈጽም ኢየሱስ ጌታ። ክብር ለናዝሬቱ ለኢየሱስ ይሁን። አንገቶቻችን ዝቅ አድርገን እንጸልይ። አንድ ደቂቃ በጌታ በኢየሱስ ክርስቶስ መንፈስ ቅዱስ በኃይል በታላቅነት በግርማ በጉባኤ መካከል በማንነት እንድትመላለስ ዘንድ ጸልያለሁ። ይህን የማይወድ የጨለማው ጉልበት በጌታ በኢየሱስ ክርስቶስ የተሰበረ ይሁን። መንፈስ ቅዱስ ሃሌሉያ። ኢየሱስ ጌታ። የሚገርም ነው። ጌታ ኢየሱስ በባህሩ ኢየሩሳሌም ከቦታ ዮሐንስ ወንጌል ምዕራፍ 6 ከሆዱ በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል። መንፈስ ቅዱስ በእናንተ ውስጥ ሊፈልቅ ያለ ጉዳይ ይሰራል። ከዚህ ቀን ጀምሮ የእግዚአብሔር ክብር የእናንተ ምዕራፍ ይሆናል። የእግዚአብሔር ክብር በሉባታ እንደዚህ ላለ የጌታ ድምፅ እኔን የሚያከብሩን ይከብራሉ ይለኛል። እኔን ያስቀደሙኝ ይከብራሉ። ክብሬንም ደግሞ በሕይወታችሁ ዘመን ታያላችሁ፣ ትመለከታላችሁ። ኢየሱስ ጌታ ጌታ ሆይ በቃል በኩል ደግሞ እንድትናገር ድምፅ በመካከላችን በኃይል እንዲመጣ ዘንድ ጸልያለሁ። ይህን የማይወድ የጨለማ ጉልበት ሁሉ ከዙሪያችን ላይ ይውረድ። አንተ ብቻ ከብረህ እንወድሃለን። ስም ይባረክ በኢየሱስ ክርስቶስ አሜን። እንደዚህ ይላል ሐዋርያት ሥራ መጽሐፍ ምዕራፍ 9 ከቁጥር 10 ጀምሮ ባለ ክፍል ላይ ወደ ታች ወደ ቁጥር 14 ላይ እንደዚህ ይላል። ሐናንያም ቁጥር 13 ላይ መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩ ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብ በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዳለ እኔ አመለክተዋለሁ አለ ይላል። ኢየሱስ ጌታ። ሲከበላቸው ያለ ሰው ደግማችሁ ቃልዳንን ጠብቁ። ቃልዳናችሁ ናትና ኢየሱስ ጌታ። እግዚአብሔር ለሰው በምድር ላይ የሚሰጠው ትልቅ ጉዳይ ቃልዳን። ሃሌሉያ። ቃልዳን ከተጣለ ብዙ ነገር ይበላል። ክብር ለጌታ። ሐዋርያ ጳውሎስ እግዚአብሔር መጀመሪያ ላይ የተናገረው ቃል አለ። እሱም ምንድነው? ስለ እግዚአብሔር በአሕዛብ በነገሥታትም ፊት ስለ እኔ። ኢየሱስ ጌታ። ሃሌሉያ። ክብር ለናዝሬቱ ለኢየሱስ ይሁን። ሃሌሉያ። ስሜን የሚሸከም በእስራኤል ስሜን የሚሸከም ለእኔ የተመረጠ ዕቃ ነው። እግዚአብሔር ያንን ካለ በኋላ ሐዋርያ ዮሐንስ ሐዋርያ ጳውሎስ በዚህ ቦታ ላይ ይህንን ሰማ። ከማን? ከሐናንያ ይህንን ድምፅ ከሰማ በኋላ ኦኬ እንደዛ ነው፣ እንደዛ ከሆነ በቃ መድረክ ላይ ኩብስቱን አላለ። ምንድን ያደረገው? ክዳኑን ለመጠበቅ የሚያስችሉ መንገዶችን ሄደ። ስለዚህ አሳን ለመጠበቅ እግዚአብሔር የተናገረው የክዳንን መንገድ ለመጠበቅ መንገዳችን ወደዛ ሄደ። ኢየሱስ ጌታ። ገላትያ መጽሐፍ ላይ ለዚህ ነው ሐዋርያ ጳውሎስ ሲናገር ምን አለ? በእኔ ሁኔታ ራሱን ሊገድል በወደደ ጊዜ ከሥጋና ከደም ጋር አልተባበረም። ለምን? ክዳን አለ። አረ ኢየሱስ ጌታ። እስቲ ክዳን አለ ይበሉባል። ክዳን የሌለው ሰው የት ማለት ነው? የእውነት ነገር የእግዚአብሔር ክዳን ካለ ለአንዳንዶች በማይመስል መንገድ ነው። ይሄ ሰውዬ ነፍሰ ገዳይ ነው። ሲነገርለት ገና ነፍሰ ገዳይነቱ ሽግግር ላይ ነው። 3ኛ ዓመት ነው። ከነፍሰ ገዳይ ወደ ነፍስ አዳኝነት። አረ ኢየሱስ ጌታ። ስለዚህ በዚህ ቀን ላይ የሚነገር ሰው አይደለም። ቤተ ክርስቲያንን የሚያቃጥል ሰዎችን የሚያሳድድ ብዙ መከራ የሚያደርስ ሰው ነበር። እግዚአብሔር ግን እዚህ ጋር ያለው ሳይሆን ሊደርስ ያለው ጉዳይ አይቶ ነው የተናገረው። የዛሬ 20 ዓመት የዛሬ 10 ምናምን ዓመት እግዚአብሔር የተናገራችሁ ይላል። የሰራዊት ጌታ እግዚአብሔር ነገሩን እንደፈጽማል ነው። አሜን። ኢየሱስ ጌታ። ጉባኤ ካከሰ እግዚአብሔር ቃል ኪዳኑን ይፈጽማል። አሜን። ኢየሱስ ጌታ። የሚገርም እብደት ይመስላል። ኖ መርከብን ለ120 ዓመታት ያህል ኖ መርከብ ይሰራል። ዝናብ የለም፣ ምንም የለም። በየዓመቱ ክረምቱ ሲመጣ ይሰራል፣ በጋው ሲመጣ ይሰራል። ሰው መርከብ ይሰራል። ለምን? የተነገረለት ክዳን ስላለ። ክዳኑን የሚጠብቅ ሰው አይወድም። አሜን። ክዳኑን ሲጠብቅ አልወድም። እግዚአብሔር ክዳኑን የሚጠብቅ ሰው አይወድም። አሜን። ክዳኑን የሚጠብቅ ሰው አይወድም።
ከዛ አንድ ነገር አሳየኝ ተናገረኝ። ከዛ በኋላ ይሄ ነገር ሰማይ ቢቀየር ምድር ቢቀየር አይቀየርም ማለት በእንግሊዝኛ ነገር ኢንቪታብል ማለት አይቀየርም ማለት እግዚአብሔር ክዳኑን አይቀየርም። አሜን። ኢየሱስ ጌታ ስለበረታ አደረገው ስለደከመ አይደለም። ክዳን ከገባ እግዚአብሔር ይፈጽማል። አሜን። ኢየሱስ ጌታ አሜን። እግዚአብሔር የተናገራችሁ ጉዳይ የሰራዊት ጌታ እግዚአብሔር ይፈጽማል። ሐዋርያ ጳውሎስ ይህንን ሁኔታ ከሰማ በኋላ ወደ ምድረ በዳ ወደ አርባ አገር ሄደ። ወደ ኢየሩሳሌም ወደ ተመቸ ቦታ አይደለም ሄደ። ቀድሞ ወደ መጣበት አይደለም። ነገሩ ሲመለከት ወደ ዋና ሐዋርያቶቹ ሲመጡ እነሱ አይቀበሉትም። ወደዚህኛው ሲመጣ ሁኔታው ይመስላል። ስለዚህ ኢሚዲየትሊ ወደ አርባ አገር ወደ ምድረ በዳ 3 ዓመት ያህል አካባቢ ራሱን ቼክ ካደረገ በኋላ ሲመለስ ሰዎቹ ከኛ ጋር አልነበረም። ኢየሱስን አላየም ብሎ ማብራራት ነበር። እነማ ሐዋርያት ኢየሱስ ጌታ ሐዋርያ ጳውሎስ እኮ ይሁዳን የተካ እውነተኛ ሰው ያኛው በጣቶ እነ ቶማስ በጣደለ ያወጣው የጣው አይደለም። ትክክለኛ ይሁዳን የተካው የበጉ ሐዋርያ ጳውሎስ ክብር ለኢየሱስ። ከዛ 3 ዓመት ላይ መጥቶ ቼክ ሲያደርጋቸው ሰዎቹ ፊታቸው ጨለምለም ማለት ነገሩ እንደዚህ አይደለም እንደዛ አይደለም ብሎ የሚያፈርሙ ሰው ሲበዛ እንደገና ወደ ምድረ እስንት ዓመት ለ14 ዓመት ከዛ እስከ 3ኛው ሰማይ ተደረገ። ክዳኑን ያሰበ ሰው ሁኔታ እግዚአብሔር አይቶ ክዳኑን አይቀይርም። ኧረ ኢየሱስ ያድናል። አሜን። ኧረ ኢየሱስ ያድናል። ክብር ለናዝሬቱ ለኢየሱስ። ይሄ አደገኛ መልእክት የሆነ ሰው ከሆነ ቦታ ይነሳል። አሜን። የእግዚአብሔር ክዳን ማለት መሰለህ is the will of God. The promise of God is the will of God. የእግዚአብሔር ክዳን ማለት የእግዚአብሔር ፈቃድ ማለት ነው። በአንተ ሕይወት የሚፈጸም የእግዚአብሔር ፈቃድ በእግዚአብሔር ክዳን ውስጥ ነው። አሜን። ብዙ ሰዎች የእግዚአብሔር ክዳን ስለማያውቁ የእግዚአብሔር ፈቃድ ያለው ኧረ ኢየሱስ ጌታ የእግዚአብሔር ክዳን በእግዚአብሔር ፈቃድ የሚገለጥ ነው። ስለዚህ የእግዚአብሔር ክዳን ማለት የእግዚአብሔር ፈቃድ ነው። ምንድነው የገባልሽ ክዳን? ምንድነው የገባልሽ ክዳን? አምላኬ በጌታ በኢየሱስም በየትኛው ሁኔታ ቢሆን እግዚአብሔር ያን ክዳን ይፈጽማል። አሜን። ኢየሱስ ጌታ ሃሌሉያ። ኧረ ያድናል ኢየሱስ። የሚገርም በማይመስል ሁኔታ ገና አንድ ሰው ሲመሰክር 12 ዓመት ልጅ ሆኖ ዓለምን ትዞራለህ፣ በዓለም አደባባይ ትገለጣለህ ብሎ ተናገረ። 12 ዓመት ላይ የተነገረውን ልጁ አድጎ 30 ምናምን ሆኖ 40 ምናምን ሆኖ ዓለም ትዞራለህ ብሎኛል ጌታ። ዓለም ትዞራለህ ብሎኛል። ያገኘው ሰው ላገኘው ሰው ሁሉ ምን ይላል? ዓለም ትዞራለህ ብሎኛል ጌታ። አያችሁ ሰውየው ሳይወድ ግዴታ ያ አንደበት ያንደበቱ ቃል ዓለም ላለ የእውነት ጌታ ምትነው ነገር ምን መሰላችሁ? ክዳናችሁን ጠብቁ። ሁኔታ ስለተቀያየረ ነገር አትጣሉ። ነገር ስለተበላሻችሁ እንዲህ ነው እንዲህ አትበሉ። ታዘማተ እግዚአብሔር ክዳኑን ጠብቆ በሰዎች ሕይወት ውስጥ የሚሰራው ጉዳይ ኧረ ኢየሱስ ጌታ ክብር ለጌታ። ስለዚህ ክዳኑን የሚጠብቅ ሰው ምን ያደርጋል ስንል አይኑን በትኩረቱን በክርስቶስ ላይ ከሁኔታ ላይ ያነሳል። የመጀመሪያው ከሁኔታ ላይ ካነሳ ሁኔታ ሁልጊዜ ውሸት ኔጌቲቭ ነው ያለው። አንዳንዱ አልተባረክም፣ አንዳንዱ ቪዛ የለህም፣ አንዳንዱ የሆነ ፋይናንስ የለህም፣ የሆነ ጉዳይ የለህም። ውሸት ነው ሁኔታ። እግዚአብሔር የተናገረው ብቻ ነው በሕይወታችሁ ሁለት። ስለዚህ ሐዋርያ ጳውሎስ ወዲያው ከዚህ ሁኔታ አነሳ አይነ በመስቀል ላይ የተሰቀለውን ኢየሱስን ያንን ለዚህ ነው ዕብራውያን ምዕራፍ 12 ላይ ቶሎ የሚገባችሁን አስወግዳችሁ የእምነታችሁን ራስና ጀማሪ ክርስቶስ ላይ ታችሁ የእምነትን ሩጫ በትዕግስት ሩጡ። ለምን መሰለህ? ዳስ ራይት ነው። ቴዎሎጂያኖች ይህንን ዕብራውያን ማነው ጻፈው እንዲህ ነው ይላሉ። ራይት ኤግዛክትሊ ሐዋርያ ጳውሎስ ለምን በዛ ሁኔታ ውስጥ የነበረውን ጉዳይ ተንትኖ መናገር የሚችል አቅም ያለው ሰው አልነበረም። ኢየሱስ ጌታ በጣም በሚገርም ሁኔታ የነበሩት ሐዋርያቶች ጴጥሮስን ጨምሮ ያዕቆብ፣ ዮሐንስ ጨምሮ ዮሐንስ ነው ነበር የሚባለው ከቀሩት ማለት 9 የት እንደገቡ አይታወቅም። ሐዋርያ ጳውሎስ ግን የክርስቶስን ማንነት አይቶ እንደሮጥ ሰው ኢየሱስ እንደተሰቀለ በፊቱ ተሰቅሎለት ያለ እንደተሰቀለ ሁኔታ ነው የሚያሳይ እንደተሰቀለ ሁሉ ጊዜ እየተመለከተ የሚዋጥ ነበር። ሃሌሉያ። ለምን ክዳና ላይ ይኖራል። ኢየሱስ ጌታ በኢየሱስ ላይ አይኑን የጣለ ክዳኑን ይወርሳል። ሁኔታ ላይ ሳይሆን በክርስቶስ ላይ አይኑን የጣለ አይወድቅም። እግዚአብሔር ያለው ሰው አይጥለው። ቢገበገብ ምናልባት ችግርና መከራ ሊያስገበግብ ይችላል። አንዳንድ ሁኔታዎች የማይመቹ ሊሆኑ ይችላል፣ የማይመስል ሊሆን ይችላል። እንዴት የቱ ጋር ሉቅ የሚያሰኝ
ኢየሱስ ጌታ። እንደ ሳራ ያሉ ሰዎች አስተያየት የሚሰጡ ብዙ ሰዎች አሉ። በጣም ብዙ ሰዎች ለአብርሃም አይ አንተ እኮ ስታሰብ ጊዜው እየሄደ ነው ቼክ ምታደርጋቸው እስቲ አለ እንዲሁ ቼክ ኦፍ ቼክ አድርግ ያለ ኢየሱስ ጌታ። ያን አክባብ መንገድ ላይ እስማኤልን የሚያስቆም ብዙ ነገሮች አሉ። ምን ማለት መስራት ክዳንን መጠበቅ ማለት the final point where God has spoken to you እግዚአብሔር የተናገራችሁ ጉዳይ ኢየሱስ ጌታ። ዛሬ ይህንን ነግራችኋል። በየትኛውም ሁኔታ ውስጥ ብትሆኑ በክርስቶስ ኢየሱስ ላይ ያለ አይናችሁን አታጡ። ከሁኔታ ላይ አይናችሁን አንሱ። forget about your situation, forget about it። ሙሉ በሙሉ በእናንተ ውስጥ ያለውን ሁኔታችሁን በሙሉ እርሱት። እግዚአብሔር ክዳናችሁን በጌታ በኢየሱስ ስም ይፈጽማል። ሃሌሉያ። ሁለተኛው መከራን መታገስ። ክዳንን የሚጠብቁ ሰዎች መከራን መታገስ። ምን ማለት መሰለህ? በዓለም ሳላችሁ ምን አለ? መከራ አለባችሁ። ደስታ ነው ደስታ ነው መከራ አለበት። ኦብቪየስ መከራ ላይ የምትል ሰው የሆነ ከዚህ ዓለም ውስጥ ወይ ዓለም ውስጥ መግባት ወይ ሌላ ዓለም ውስጥ መኖር። ኢቨን ዓለም ውስጥ ብትኖር ራሱ አይተውም መከራ። ለምን? ከክርስቶስ ጋር ተረካተ አይቀርም። ኢየሱስ ጌታ። በዓለም ሳላችሁ መከራ አለበት። ነገር ግን ምንድን ነው? ቺራ የእንግሊዝኛው ደስ የሚለው ቺራ። ኢየሱስ ጌታ። እኔ ዓለምን አሸንፌአለሁ። He won the world። ኢየሱስ ዓለምን ካሸነፈ አንቺ ጋር አሸነፈ። አሜን። መከራን የሚያሸንፍ የእግዚአብሔር ጸጋ፣ በመከራ ውስጥ አሳልፎ የሚያስገድ የእግዚአብሔር ጸጋ በሰዎች ሕይወት ውስጥ የሚገለጥ ነው። ስለዚህ ክዳናችሁ ነው። ኢየሱስ ጌታ። ህልም አይደለም ወይ ቅዠት አይደለም። አምሳይ ቅዠት አይደለም። ዝም ብሎ ቅዠት አይደለም። እግዚአብሔር የተናገረው ብራዘር፣ በማይመስል ሁኔታ ውስጥ የሆነ ፋይናንስ ሳይሆን ይህንን አካባቢ ትወርሳለህ ሰው የሆነ ነገር ሳይሆን እንዲህ ትጠብቃለህ ሰባል ሰባቱን አብራትን ትረግጣለህ ሰባል። ኢየሱስ ጌታ። ክብር ለኢየሱስ ይሁን። ሃሌሉያ። ወገኖች እግዚአብሔር የሚያሳየው ነገር በራሱ ልክ ነው። አንተ ከበረታ እንዲህ አደርጋለሁ ብሎ ነው የሚያሳየው እንጂ እንዲህ አደርጋለሁ ብሎ የሚመራቸው ጥቂት ሰዎች። ክብር ለጌታ። እንደነ ሙሴ ያሉ በልዩ ክዳን የሚመሩ ሰዎች እንዲህ ስለሆነ ብሎ ነው የሚመራው። ነገር ግን እግዚአብሔር ራይት የሆነ ነገር የሚሰራባቸው ሰዎች በራሱ ልክ የሆነ ነገር ሼፕ አድርጎ አዘጋጅቶ አስቡት። ዳዊትን ስንት ጊዜ ነው የወደቀው? ንጉሥ ከመሆኑ በፊት ዳዊት ሺህ ወደቀ። ስንት በዚህኛው ወደቀ፣ በሰው በመግደል ወደቀ፣ እዛኛው ወደቀ። ስንት ነገር ውስጥ ያንን ሰው ክዳንን እግዚአብሔር ጠብቆ እስከ መጨረሻ መጣ። ያ የእግዚአብሔር አሰራር። ሌሎችን ደግሞ በራሱ አቅም ወደ ደስቲኒ ይመራቸው። ስለዚህ ራይት የሆኑ ነገር ልነግራችሁ፣ በመከራ መታገስ የእግዚአብሔርን ክዳን የሚያስወዝ እስኪ በመከራ እታገዛለሁ ብሎ ወደ እኛ የሚመጣ መከራ የሚያጠፋ ነገር ወደ እግዚአብሔር የሚያቀርበን ጉዳይ የትኛው መከራ ወደ ረካሪሱ ቻሌንጅ ቢመጣ ያ ወደ እግዚአብሔር የሚያቀርበን ጉዳይ። ስለዚህ በእግዚአብሔር ላይ ባለ ማምነት መጽናት ያስፈልጋል። ሐዋርያ ጳውሎስ ስለዚህ ነው የመርከቡን መከራ በመርከብ ገጠመን ታውቃላችሁ። የፉኝቱን ያ ሁሉ መከራ የታገሰው ክዳን ስላለ ነው። ክዳኑን ሳልወርሳቸው እንዲሁም የመጨረሻ ሐዋርያ ጳውሎስ የተናገረው ማነው የጠበቀው ክዳን ብዬ የማስበው እንደዚህ የሚለው በነገስታት በእስራኤል ልጆች ስሜን ይሸከም። ነገስታትን አላየውም። ቄሳር የሚባለው የሮማ ግዛት ዋናው ንጉሥ አልሞቱ። ኧረ ኢየሱስ ጌታ። ይሄ ሰው የሚገርም ንጉሱ ላይ ለምን ክዳን አለኝ በነገስታት ፊት ብሎኛል። እዛ ሰፈር ላይ አውራጃ ተመልክቷል፣ ወረዳ ናይተዋል፣ ለከተማ ናይተዋል፣ ምናምኖች ናይተዋል። ኖ አይደለም፣ ዋና ነው አይታል። ኧረ ኢየሱስ ጌታ። የሚገርም ነው። በህይወቱ ላይ የተወራረደ መከራ ላይ በመከራ ውስጥ ያን ማየት ያን ያደረገ ነው። ሶስተኛው ነገር በዚህኛው ቃል ውስጥ መንፈስ ቅዱስ የሰጠኝ ምንድነው? ድካሙን የማይመለከት ኢየሱስ ጌታ። አዳምን የሚጠብቅ ሰው ድካሙን አይመለከት። ምን ማለት መሰላችሁ? በእግዚአብሔር ጥንካሬ ውስጥ ይኖራል። ሐዋርያ ጳውሎስ ስለዚህ ነው እኔ አሁን ያውኛ አልኖርም ሞቻለሁ፣ በመስቀል ላይ ተሰቅያለሁ። በአሁን የሚኖረው ሕይወት ክርስቶስ በእኔ ያለው ሕይወት ነው። እኔ ሞቻለሁ አልኖርም በዚያ ዓለም። ገላትያ ስና ለምን መሰላችሁ? ኦልሬዲ ሰውየው ደካማውን አውጥቶት ነው። ደካማ ስለሰጥ አሁን ምርቱ ነኝ። ምን ማለት መሰላችሁ? ድካሙን የሚረሳ ከድካሙ ወጥቶ በእግዚአብሔር ጥንካሬ ውስጥ የሚገባ የኢየሱስ ጥንካሬ የእናንተ ጥንካሬ ነው። ያን
ድካሙን የማይ በእኔ ያለው ማርያም እኮ ለዚህ ብርቱ የሆነ እርሱ በእኔ ትልቅ ብርቱ የሆነ that is in you Christ Jesus ኢየሱስ የሚባል ንጉሥ ባንተ ውስጥ አለ። አሜን። ስለዚህ ደካማ ነገር ያሰራ ብርቱ የሆነ ነገር ያሰራ። አረ ሃሌሉያ አሜን። ክብር ለኢየሱስ ይሁን። ክዳንን ለመጠበቅ ብርታትን ሳይሆን ብርታቱን ማየት ያ ማለት መሰላችሁ። አንዳንድ ሰዎች they trust in self righteousness ምን ማለት መሰላችሁ? በራሳቸው ብርታት በራሳቸው ማንነት የሚመኩ ሰዎች ይኖራሉ። ለምን አንዳንድ ጊዜ ጠላት ምን ያደርጋል? ጾመ ጸለይ ምናምን ከተዘጋጀ በኋላ ጠንካራ ላይ ብርቱ ላይ ይላል። ውሸት ነው። ሰው እንደውም ስጾም እና ስጸለይ ደካማ ነገር ስጾም ስጸለይ ደካማ ነው። የሚበረታው ኢነርቫል ውስጠኛው ሰውዬ እንጂ ያኛው የላይኛው ማለት ደካማ። ስለዚህ ድካምን ልትረዳ የሚያደርግ ማለት በትክክል የክርስቶስ ብርታት ባንተ ውስጥ እንዳለ ስትረዳ። ሰው ብዙ ጊዜ ስንናገር አይገባቸው ሰዎች ራይት የሆነው የሰው ማንነት መንፈሳዊ ሰውዬው ነው። መንፈሳዊ ሰው ስፒሪት ማን የሚባለው ሰው እንጂ የስጋ ማንነት አይደለም። ነፍስ ወደ ስጋ ማንነት የምታድረው ለዛ ነው። በዚህ ምድር ላይ ያለው ምቾት የምትፈልገው ለዛ ነው። ነገር ግን መንፈሳዊ ማንነት ወደ ስፒሪት ማን የሚባለው ጠንካራ ማንነትን የክርስቶስን መልክ ነው የሚባለው ሰው በዚህ ቦታ ላይ የምንረዳው ድካማችንን በመርሳት ነው። ድካም የሚባለው ዊክነስስ we have to come to the strength of God የእግዚአብሔር ጥንካሬ ውስጥ መግባት ራሳችንን በክርስቶስ ጥንካሬ ውስጥ መግባት በጨረሰልን ስራ ውስጥ ነው የሚባለው። በመስቀል ላይ ተፈጸመ ባለው ጉዳይ እሱ እኮ ወስዷል። ድህነትን ወስዷል፣ በሽታዬን ወስዷል፣ ማጣትን ወስዷል። እንደውም በምድር ላይ ኢየሱስ ጌታ። አንድ ሰው ሲሰማ ታሞ ነበረና በመገረፍ ውስጥ ተፈውሻለሁ፣ በመገረፍ ውስጥ ተፈውሻለሁ 3 ወር ሙሉ አወጣ። በ3ኛ ወር ላይ ብድግ ብሎ መራመድ አትይም ተባረሽ። ለምን መሰላችሁ? የክርስቶስ ጥንካሬ ሰው ይወስዳል። ኢየሱስ ጌታ። ያ ጥንካሬ ውጤቱ በምን ይመጣል ብትሉኝ የመጀመሪያው እምነት የሚባል ኢንግሪዲየንት አለ። ንጥረ ነገር ሰው በእምነትን ኃይል መታጠቅ የሚችለው በክርስቶስ ጥንካሬ ውስጥ መኖሩን ስንረዳ። ኢየሱስ ጌታ። ያ በራስ አቅም አይቻልም። በዚህ ምድር ያሉ ጉዳዮች በራሳችን አቅም የሚያስችሉ አይደለም። ግን the higher we move in the strength of Christ Jesus በክርስቶስ ማንነት በተባዛችሁበት መጠን እግዚአብሔር ብርታት ይሰጣል። ደካማ ማንነትን እግዚአብሔር ከእናንተ ያስወግዳል። ኢየሱስ ጌታ። ሃሌሉያ ኢየሱስ ያድናል። ወገኖቼ እውነተኛውን ማንነት እውነተኛውን ምስጢር እንድታውቁ ነው የምነግርህ። መንፈስ ቅዱስ አንድ ነገር ተናገረ ማለት የሆነ ጉዳይ በሆነ ሰው ህይወት ነው። ክዳናችሁን ጠብቁ። እግዚአብሔር ተናገረ ሳያስወርሽ አያት። ኢየሱስ ጌታ። ካሌብና ኢያሱ ብቻ ናቸው ክዳናቸውን የጠበቁት። ሌላው ሁሉ ፎርጌት አለ። ክዳናቸውን ጠበቁ። አይገርም? እንወርሳቸዋለን እንደ እንጀራ ይሆኑና ጥላቸው ከላቸው ተገባል። ክዳኑን በመጠበቅ ተባሉ። ርስ ተዘጋጅተዋል። እነዚህም ሰው ናቸው፣ እነዛም ሰው ናቸው። ኮሚቴ አቋቁሞ ወደ ግብፅ እንመለስ ያሉት ማለት ነው። ምን መሰላችሁ? ክዳኑን የሚጠብቅ ሰው በእግዚአብሔር ብርታት የሚጓዝ ሰው እንወርሳለን። የተናገረ ጌታ ብርቱ ነው። የእስራን ባህር ያሻገረ ጌታ ለጌታ ያለው ክዳን ሊያስወርስ ታማኝ ነው። ኢየሱስ ጌታ። የእምነትን ኃይል ነው የሚጓዝ እነዛ እየበረቱ ይሄዳል። እግዚአብሔር በሕይወታቸው ላይ የጠነከረና የበረታ ነገር ይሰራል። ሃሌሉያ ኢየሱስ ጌታ። ስለዚህ ክዳናችሁን ጠብቁ። ስትጓዙ ክዳናችሁን ጠብቁ። ስትሄዱ ክዳናችሁን ጠብቁ። ስትሄዱ ክዳናችሁን ጠብቁ። ሃሌሉያ ነገ ላይ ንጉሥ ነው ይበሉ። ኧረ ኢየሱስ ጌታ። ጠቅላይ ሚኒስትራችን ለሰር እናቱ ድሮ ከአስተማሪው ገረፈውና ወደ ቤት ሄደ ምሎን ሰምቻለሁ እና እናቷ መጣችና ልጄ ጠቅላይ ሚኒስትር ነው ከዚህ በኋላ እንዳትመጣ በደንብ አስተምሯል። የሰው አንደበት የሰው ቃል ነው። ክዳን ነው። ሰውየው የእናቱን ቃል ነው ይዞ ይጠብቅ ነበር። መጨረሻ ላይ እናትን ምትሆን ያለችውን ነገር እናገራለሁ ነው በአደባባይ ወጥቶ የተናገረ። የእግዚአብሔር ክዳን ከሰው ክዳን አይበልጥምን? እስቲ ይበልጣል በሉ እባክህ። የእግዚአብሔር ክዳን ከሰው ክዳን አይበልጥም። ሰው የተናገረው ክዳን ይበልጣል። ዋናባቱ ምን ሆነ ነው? ስለዚህ ሐዋርያ ጳውሎስ ያ ቃል እግዚአብሔር ተናግሮት ምን አደረገው? 3ኛ
ዩሲ ፌዳ ባለ ልብስ ብታስቀምጡ ፌዳ ባለ የእግዚአብሔር ኪዳን የማይሻር የእግዚአብሔር ኪዳን የሚሰራ ወገኖች አረ ኢየሱስ ያድናል። ክብር ለናዝሬቱ ለኢየሱስ ይሁን። ይገርመኛል ብዙ ጊዜ ያዕቆብ ወደ ላባ ቤት ሲሄድ ብቻውን ሄደ። እግዚአብሔር ገና በሆዱ ላይ ያለ ታናሹ ኃይለኛ ነው ከታላቁ ብሎ ለእናቱ ነግሮት ከዛ ይሄ ታናሹ ኃይለኛ ነው የሚባለው ነገር ያዕቆብ ገብቶታል። ከዛ ሄዶ 21 ዓመት ሙሉ ታናሹ ኃይለኛ ነው የሚለው ነገር ነው ውስጥ ያለ ሰውየው የተነገረለት ኪዳን ነው። በጣም ብልሆች ናቸው። እግዚአብሔርን ለረጅም ዘመናት የሚጠብቁ አንዳንዶች የእግዚአብሔር ነገር የሰው ነገር ይመስላቸውና ዛሬ ላይ ለምን አላደረገም ነገ ላይ ለምን አላደረገም 2000 ምናምን የሚባለው ሰው አንዳንድ ሰው ዓመት ምረት ይቆጥራል 2018 የሚባለው ነገር ላይ ይሄ ጉዳይ ካልተፈጸመ እኔ እናንተ ዋ ተለያይተናል አይሆንም። እግዚአብሔር ኪዳን ያን ኪዳን በአንተ ሁኔታ ሳይሆን በራሱ ሁኔታ የሚቆጥር በራሱ እስኬጁል የሚሰራ ጌታ በ2026 ላይ እግዚአብሔር የተናገረን ኪዳን ደግሜ ላስታውሳችሁ የእግዚአብሔር የክብር ዓመት ነው። የእግዚአብሔር ክብር ያገኛል። እባካችሁ አይሰማም? የእግዚአብሔር ክብር ያገኛል። የእግዚአብሔር የክብር ዓመት ነው። እግዚአብሔር ይሄ ክብሩን አሳያሳ አይተውም። እግዚአብሔር ክብሩን ሳያሳ እናንተን አይገላትም። የእውነት የእግዚአብሔር ክብር በሕይወታችሁ ላይ ሳይገለጥ አንዳቻችሁ ስጋ ለባሽ ሁሉ የእግዚአብሔር ክብር ያለ እግዚአብሔር ክብሩን የሚያሳይበት ዓመት ነው። ጳውሎስ በዚህ ቦታ ላይ በምታይበት ጊዜ ሰውየው በምንም አይነት ሁኔታ ለዚህ ሁኔታ የሚበቃ ሰው አይደለም። ስነገርለት አይደለም። ግን ነገራችሁ አራተኛው ጉዳይ ኤንካውንተር ዊዝ ዘ ሆሊ ስፒሪት ወይም ከክርስቶስ ጋር ከመንፈስ ቅዱስ ጋር ፊት ለፊት መገናኘት ነው። ቃል ኪዳንን ለመጠበቅ የሚያስችል ከጎን ያለው ሰው ከመንፈስ ቅዱስ ጋር ፊት ለፊት ተገናኘት ገብቷቸው ነው። ማለት ሐዋርያ ጳውሎስ ሁል ጊዜ ከመንፈስ ቅዱስ ጋር ፊት ለፊት ይነጋገራል። ቀጥዬ ምን ላድርግ፣ ወደዚህኛው ልሂድ፣ ወደዛ ልሂድ፣ እንዴት ላድርግ፣ ይሄን ልብላ፣ እጅልቅ ብሎ ከመንፈስ ቅዱስ ጋር የሚነጋገር ማንነት ነበር። ይሄ በእንግሊዝኛ ነው ደስ የሚለኝ ነገር ኤንካውንተር ዊዝ ዘ ሆሊ ስፒሪት። ያ ማንነት ኪዳን እንድትጠብቁ ያደርጋል። ሰዎች መንፈስ ቅዱስን ረስተው በራሳቸው ምኞት በራሳቸው ፍላጎት ይጓዛሉ። ከዛ እዚህ ደርሶ እዛ ባላለው ጉዳይ መንፈስ ቅዱስ ምን ትላለህ ብለው እንደገና ይመለሳል። ኖ አይደለም። ኤቭሪ ዴይ ኤቭሪ ሚኒት ኤቭሪዌር በየትኛው ስፍራ ቢሆን በየትኛው ሚኒት ቢሆን በየትኛው ደቂቃ ቢሆን መንፈስ ቅዱስ የሚመራቸው እነዛ ሰዎች ኪዳናቸውን ሳይወርሱ አይመጡ። ኧረ ኢየሱስ ጌታ። የእግዚአብሔር ኪዳን በላይ ይሰራል። የእግዚአብሔር ኪዳን በአንቺ ላይ ይሰራል። የእግዚአብሔር ኪዳን በአንተ ላይ ይሰራል። እግዚአብሔር ኪዳኑን ሳይጨርስ ኪዳኑን ሳይፈጽም
እግዚአብሔር ያበረታታው አይዞህ እኔ ኤልሻዳይ ነኝ አንተ በፊት ትመላለስ ፍጹም ሁን እኔ የተናገርኩትን አትተው እያለ ያዛሉ። ለምን መሰላችሁ? በልባቸው የእግዚአብሔር ኪዳን የሚጠብቁ ስፍራቸው አይለቁም። ስፍራቸውን አትልቀቁ። እግዚአብሔር ኪዳናችሁን በዘመናችሁ ላይ ይፈጽማል። እግዚአብሔር ኪዳናችሁን በዘመናችሁ ላይ ይፈጽማል። የሰማይ አምላክ እግዚአብሔር ኪዳኑ በሕይወቱ ላይ ይፈጽማል፣ በዘመኑ ላይ ይፈጽማል። ኧረ ሃሌሉያ! ኢየሱስ ጌታ ሃሌሉያ! ክብር ለናዝሬቱ ለኢየሱስ ይሁን። ሄኒ የፍሬው ኦልሬዲ የደረሰውን ብርቱካን ነገር እንመለከታለን። እግዚአብሔር ፍሬው ደርሷል። ውሸት ነው ጠላት ውሸት ነው። እግዚአብሔር ፍሬው ደርሷል። ኦልሬዲ ፍሬን የምጨብጥ ሃሌሉያ! ኢየሱስ ጌታ መዝጊያውን ጠላት የዘጋበት ምክንያት መሰለህ ከወጣ ስለማትቻል። ስለዚህ እግዚአብሔር መዝጊያውን ከፍቶ አንተን መውጣት ወዳለበት ጉዳይ ያወጣል። እግዚአብሔር ወደ ተናገረ አጀንዳ መውጣትን በክርስቶስ የእግዚአብሔር ሀሳብን አጀንዳ በሕይወት ላይ የሚፈጸምበት በከው ጌታ ሳያሳፍር በሁለት እጥፍ የሁለት ክፍል ሰራዊት አለ። በሁለት እጥፍ በአምናለ በሁለት እጥፍ የሚያከብርበት ጊዜ መጥቷል። ውሸት ነው ጠላት የጠላትን ወደ የጠላትን ዝና ሲስተሙን አትስሙ። እግዚአብሔር በአንተ ሕይወት ላይ የሚሰራው ጉዳይ የተናገረው ያንን ጉዳይ አሜን። ኢየሱስ ጌታ ሃሌሉያ ሃሌሉያ! ኢየሱስ ጌታ እግሮች እንዳይወጡ እንዳይሰነካከሉ እስከ ዛሬ በብዙ መንገድ ጠበቀ። ብዙ ነገሮች ሲወጡ ሲወርዱ በዛም በዚህ ሲሆኑ እግዚአብሔር የጠበቀው ኪዳኑ እንዲፈጸም የእግዚአብሔር ኪዳን በሕይወት ላይ ይፈጸም። የሰማይ አምላክ አጀንዳውን በዘመን ላይ በሕይወት ላይ ይሰራል። ተባረክ በኢየሱስ እግዚአብሔር ኪዳናችሁን ጠብቁ ይላቸዋል። ከወዲያ ሰው ኪዳንሽን ጠብቅ በለው። እዚህ ኪዳንን ጠብቅ በለው። ኪዳናችሁን በልባችሁ በአንደበት ኪዳናችሁን በልባችሁ የእውነት ኢየሱስ ጌታ ኪዳን የሚጠብቅ ሰው ተራ ሰፈር አይመቸውም። የሆነ መንደር አይመቸውም። ሰዎችን እዚህ ጋር ትንሽ ጊዜ ወስደ ቆይ የሚሉት ጉዳይ ያ ስፍራ አይመቸውም። ምክንያቱም እግዚአብሔር የሚበልጥ ጉዳይን ስላሳየው ሰውየው የቆመበት የቆየበት የተኛበት ስፍራ ሁሉ አይመቸውም። ክብር ለጌታ። አንተ የቆምክበት አንቺ የቆምሽበት ስፍራ የአሁኑ ስፍራ አይመጥናቸውም። ኪዳንን ልትጠብቅ ይሆን እንደ እግዚአብሔር የተናገረኝ ጉዳይ ጋር እየጠበቁ ያለው ጉዳይ ከሆነ አይመጥንም። ኢየሱስ ጌታ በቅርቡ ይሆናል በነቃት አይመጥንም። ምክንያቱም የእግዚአብሔርን ልክ ነው እየጠበቁ ያሉት። የእግዚአብሔርን ልክ ይጠብቃሉ። የራስን ልክ አጠብቅ፣ የእግዚአብሔር ልክ ጠብቅ። የእግዚአብሔር ልክ አለ። ኢየሱስ ጌታ ምክንያቱም እኛም መሸከም ስለማንችል ነው ነገሮችን እንዲያደርግ። ስለዚህ ሐዋርያ ጳውሎስ የእግዚአብሔር ልክ ነበር ይጠብቃል። ኢየሱስ ጌታ እናንተ ሰዎች አለ ተነሳና የማመልከው አምላክ የእርሱ መልአክ በዛ ላይ በጎኔ ቆሞ አትፍሩ፣ ከዚህ ቃል በስተቀር ማንም አይሞትም ብሏል። ተዝናኑ ዘና በሉ አላቸው። ሰው ኪዳን ነው ያለው። የት ደርሳለ? ሮም ትደርሳለ። ሮም ላይ የሮማዊ ንጉሱ ፊት ቆማለ ተባለ። ሌላ ያለው ነገር የለም። መርከቡ በዚህ ጓ ይላል፣ በዚህኛው ይጋጫል፣ በዚህ ተዋሰ አያለዝም ነው መርከቡ ዝም ብሎ እንትን ነው ሽብሸባ እያሸበሸበ ነው ዝም ብሎ። ኢየሱስ ጌታ አንዳች ሰው ምንም ሳይሆን እግዚአብሔር የተሰባበረው ነገር እያለ ሁሉም በደህና ደረሱ። ለምን መሰላችሁ? ኪዳን ያለው ሰው አብሯቸው ስለነበረ። ወንድሜ ኪዳን ካለ አትሞትም። በመሃል ላይ በመንገድ አትቀርም። እግዚአብሔር ኪዳን ሰጥቶ በመንገድ አትቆም። እግዚአብሔር ኪዳን ሰጥቷችሁ በመንገድ ደግሞ በጌታ በኢየሱስ ማየት ነው። እግዚአብሔር ወደ ጉዳይ ወደ ምሻ አጀንዳ ወደ ታየለ ጉዳይ በጌታ በኢየሱስ ወደ መጨረሻ ወደ እግዚአብሔር ወደ መጨረሻ ያደርሳ። ኢየሱስ ጌታ ክብር ለናዝሬቱ ኢየሱስ እግዚአብሔር ኃይለኛ የእግዚአብሔር መንፈስ የእውነት ኧረ ኢየሱስ ጌታ